ወያለው እሁድ አገር በጠብጣለሁ አልካ እኔም በጠብጣለሁ። እሾህን በሾህ ነው፣ እሳትን በሳት ነው። እኔ ባቀናሁት ሊግ አስፈንድጄ በምለጠልጠው በምገዛው ሊግ በእኔ ህግ እኮ ነው የሚተዳደረው። አንድ ዋንጫ ተበላ ተብሎ የሚቀየር ነገር ያለ መሰለ እንዴ? እኔ እኮ አገር አማን አገር ሰላም ይሻላል ብዬ እንጂ የምትበጠብጥ ከሆነ እኔም በጠብጣለሁ። በቃ እበጠብጣለሁ። ምን እንደሚመጣ እናያለን። እበጠብጣለሁ። እንደው ወንድም ጥላ ወንድምነት የምታሳይበት ጨዋታ መጥቷል። እንደው የዛሬን ብቻ ብራይተንን አቻ አስወጣልኝ ብችል ራሱ ብታሸንፈው በጣም ነው ደስ የሚለኝ። የቀረውን በራሴ ይወጣለሁ። ሰንደርላንድን አሸንፌ ተጋግጬም ቢሆን ኢሮፓ ሊግ እገባለሁ ማለት ያለዚያ አያስቀምጡኝ ይረብሹኛል። እንደገና ደግሞ ብሩኖም አሲስት ሪከርድ መስበር አለበት። ስለዚህ እነ ዝርክርክ ምናምን መግባት የለባቸውም። ትክክለኛ ቋሚ ቲምን ነው ይዘ መግባት ያለበት። እንደውቺም እናንተ በቃ እንደዚህ ነው ክለባችሁ የመጨረሻው ጨዋታውን ሲያደርግ የምትጠብቁት። እንደዚህ ነው የመጨረሻ ጨዋታ እኮ ነው የፕሪሚየር ሊጉ የመጨረሻ ጨዋታ፣ የአመቱ የመጨረሻ ጨዋታ። ከዚህ በኋላ ከወራት በኋላ ነው ዩናይትድ ሲጫወት ብትመለከቱት። ከወራት በኋላ የዓለም ዋንጫው አለ፣ ገና የዝውውር ዜኖች አሉ። በአዳዲስ ተጫዋቾች ነው የምንመለሰው። ምን ያህል ታይም እንደሚርቀን እየገባችሁ ነው ግን ምንም አይሰማችሁም ነው? እንደዛ ነው ነገሩ። ዛሬ ያው ብሩኖ ፈርናንዴዝ አሲስት አድርጎ ተደስተን እኛም አሸንፈን ጨዋታውን ብንለያይ በጣም ነው ደስ የሚለኝ። ግን ብራይተን 3 ነጥቡን ከፈለገው ይሰሩ፣ ችግር የለብንም። ግን ብሩኖ ፈርናንዴዝ አሲስት ያደርግና አንዳቸው ጎል ያስቆጥሩልን። እሱ የኛ ደስታችን ነው። ደግሞ ባሪፍ ሚሞሪ ነው በቃ የምንለያየው። ትናንትና የአመቱ ምርጥ ተጫዋች ተብሏል። ዛሬ ደግሞ በፕሪሚየር ሊጉ ታሪክ የምን ጊዜውም ከፍተኛ አሲስት አድራጊ ብሩኖ ማግኒፊኮ ፈርናንዴዝ የሚለውን ጽሁፍ አይተን ነው የምንለያየውና ክለባችንን በናፍቆት ነው የምንለየው። የዛሬ የመጨረሻ ጨዋታችን ነው። ይህንን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ፎሎ ማድረግ እንዳረሱ። ደው ባክን ወንድም ጥላ የዛሬን ውለታ መቼም ነው ማረሰው። ያው የብሩኖ አሲስትም አለች። ዛሬ ከአሲስት ካረገ እኮ እላይ ነው የሚቀመጠውና እንደው ባካችሁ የምለምናችሁ አንድ ነገር እዛ ኮንፈረንስ ሊግ እንዳጨምሩኝ እንዴ። ከማጋ ነው ጨዋታ ያላችሁ ስባል እኮ አላቃቸውም እና ብራይተን እያሸነፉ እንደሆነ ከገባችሁ ዩናይትድን በራሳችሁ አግቡ። እንደው እባካችሁ በራሳችሁ አግቡና ይለቅ። በቃ በራሳችሁ አግቡ ተብሎ ይለመናል። በቃ ዩናይትድ ዛሬ ሙድ ሚዝ እየመሰለኝ ነው። ገባ ምንም ቢሸነፍ ቢያሸጥ ለውጥ የለው። በተጫዋቹ ታዳጊ ያስገባና ሙድ ሚዝ እየመሰለኝ ነው። እና ዛሬ ምንም ሊፈጠር ይችላል። ብሬንትፎርድ አሸንፎ እኛ ከተሸነፍን ብራይተን እና እኛ ከተሸነፍን ኢሮፓ ሊግ ብሬንትፎርድ የመግባት እድል አለው። እኛ አሸንፈን ግን ብራይተን ከተሸነፈ እኛ የመግባት እድል አለን የጎል ብልጫው ስላለን እና ብራይተን ካሸነፈ ግን ማን አከተመ። እኛ ተሸንፈን ብሬንትፎርድ እንዲያሸንፍ ሊቨርፑል መጸለይ ገባ አይደል? ምንም ነው ማይመጣው። በቃ ቻምፒዮንስ ሊግ የገባው ገባ የሚኳልሽ ለካ። እና አንድ ነገር ነው የጠየኳችሁ። በመቤቴ ኮንፈረንስ ሊግ አልፈልግም። በቃ አልፈልግም። 10 እፈልጋለሁ 10